ሰላም ሰላም ተማሪዎች እንደምናችሁ ደህና ናችሁ? ዛሬ ማፕስ ኤንድ ኢትስ ቤዚክ ኮምፖነንትስ የሚል ርዕስ ይዤ ነው የመጣሁት። በርዕሱ ስር ዘ ሚኒንግ ኦፍ ማፕ፣ ዩዝስ ኦፍ ማፕስ፣ ታይፕስ ኦፍ ማፕስ፣ ቤዚክ ኮምፖነንትስ ኦፍ ማፕስን ያጠቃልላል። ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት እንዲሁም ሼር እያደረጋችሁ ተከታተሉኝ። የሚቀርቡት ርዕሶች በጣም አጫጭር እና ግልጽ የሆኑ ናቸው። ለኢንትራንስ በደንብ ያዘጋጇቸዋል። ኢንትራንስ ውስጥ በብዛት የሚመጡ ፓርቶችን እየመረጥኩ ነው ከ9 እስከ 12 ማቀርብላችሁ። በየቪዲዮዎቹ መጨረሻ ሁለት ጥያቄዎች አሉ። ሁለቱን ጥያቄዎች ሙሉ የመለሱ ተማሪዎች ከነሱ ውስጥ ሁለቱን በእጣ የ50 ብር ካርድ ሞላላቸዋለሁ። የ50 ብር ካርድ ይሞላላቸዋል ማለት ነው። እንዲሁም ማንኛውንም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሳምንት አንድ ቀን የጥያቄዎቻችሁ የመልስ ቀን ይሆናል ማለት ነው። ስለዚህ የተለየ ደብተር ሊኖራችሁ ይገባል። ለዚህ በተለይ 11ኛ 12ኛ ማትሪክ ጥያቄ መስራት ላይ ትኩረት ባታደርጉ እመክራችኋለሁ መጀመሪያ። ምክንያቱም ያስደነግጣል፣ ሊከብዳችሁ ይችላል። ቲዩቶሪያል በደንብ ከወሰዳችሁ በኋላ ሰከንድ ሴሚስተር ላይ 11ኛ ዝም ብላችሁ ብታጠኑ የሚሻል ይመስለኛል። 12ኛ ደግሞ ሴከንድ ሴሚስተር ላይ ጥያቄ መስራት ላይ ብታተኩሩ ማለት ሌሎቹን ከማትስና ከእንግሊሽ ውጪ የሆኑትን ነው አሁን የምነግራችሁ። መጀመሪያ ኮንሰፕቶችን መያዝ ያስፈልጋል። ኮንሰፕት ዳይሬክት ስለማይመጣ ኮንሰፕትን ይዞ ከዚያ በኋላ ጥያቄ መስራት ካስፈለገ ይደርሳል። ከጥር በኋላ ሊደርስ ይችላል ጥያቄ መስራት እና ለጥያቄ ለማየት አትቸኩሉ ማለቴ ነው። ወደ ትምህርታችን እንግባ። የመጀመሪያው ርዕስ ዘ ሚኒንግ ኦፍ ማፕ ይላል። ማፕ ኢዝ ኤ ሲምፕሊፋይድ ዲሚኒሽድ ኤንድ ፕሌን ሪፕሬዘንቴሽን ኦፍ ኦል ኦር ፓርት ኦፍ ዘ እርዝ ሰርፌስ አዝ ቪውድ ፍሮም ቨርቲካሊ አባቭ። እዚህ ዴፊኒሽን ውስጥ አራት ዋና ፖይንቶች ነው የምናገኘው። አንደኛ ሲምፕሊፋይድ ነው ማፕ። ሁሉንም መሬት ላይ ያሉ ነገሮችን ወደ ካርታ ማምጣት አንችልም፣ ምክንያቱም መሬትን የሚያክል ካርታ የለንም ማለት ነው። ስለዚህ እየመረጥን ነው። ሲምፕሊፋይድ ከቤቶች ብዛት ውስጥ 1 2 3 ቤቶች እናስቀምጣለን። አንድ ቤት ይህን ያህል ቤቶችን ይወክላል ብለን ማስቀመጥ እንችላለን። ከሪቨሮች የተወሰኑትን፣ ከተራሮች የተወሰኑትን እየወሰድን እናስቀምጣለን እንጂ ሙሉውን ማስቀመጥ አንችልም። ዲሚኒሽድ ደግሞ መጠኑ ያነሰ ነው። ካርታ መጠኑ ያነሰ ነው። ከመሬት ሳይዝ ያነሰ ሳይዝ ነው። ዲሚኒሽድ በምንድን ነው የምናደርገው? በስኬል ነው ማለት ነው። ስኬሉ ነው የሚያሳየን በምን ያህል መጠን እንደቀነሰ። ሶስተኛው ፕሌን ሪፕሬዘንቴሽን ነው። መሬት ሜዳማ እንደሆነች አድርጎ ነው ካርታ የሚያቀርበው። ዳገትና ቁልቁለቱን የምናውቀው ምንድን ነው? ኮንቱር ላይን ሲኖረው ብቻ ነው ማለት ነው። አራተኛው ኮንሰፕት ቪውድ ፍሮም ቨርቲካሊ አባቭ ነው። ካርታ ቪውድ ፍሮም ቨርቲካሊ አባቭ ከላይ ወደ ታች የሚታይ ወይንም በአውሮፕላን ካሜራ የተነሳ ነው ማለት ነው። ወይንም በርድስ አይ ቪውም ይባላል። ወፎች ከላይ ወደ ታች በሚያዩበት ሁኔታ የተነሳ ነው ካርታ እንጂ መሬት ቁጭ ብለን የምናነሳው አይደለንም ማለት ነው። ማፕ ኢዝ ሲምፕሊፋይድ ቱ ዲሚኒሽ 3 ፕሌን ሪፕሬዘንቴሽን ፎር ቪውድ ፍሮም ቨርቲካሊ አባቭ። እነኚህ አራቱን ኮንሰፕቶች ይይዛል ማለት ነው። ሁለተኛው ዩዝስ ኦፍ ማፕስ። አንደኛው ሎኬሽን ነው። የአንድ ቦታን የሚገኝበት ስፍራን ያሳየናል ጥቅሙ። ማፕስ ሾው ዘ ኤግዛክት ሳይት ኦር ጀነራል ሲቹዌሽን ኦፍ ኤ ፕሌስ። ኤግዛክት ሳይት ስንል አብሶሉት ሎኬሽን ነው። ጀነራል ሲቹዌሽን ስንል ደግሞ ሪላቲቭ ሎኬሽን። when we relate a certain place with another is a general situation. when we use imaginary lines of latitudes and longitudes it is exact site ይባላል ማለት። site is showing of location using imaginary lines of latitudes and longitudes. for instance, ኢትዮጵያ is located 30 degree east to 48 degree east. ምዕራብ ጫፏ ማን ነው? ጋምቤላ 33 ዲግሪ ኢስት ነው ማለት። ምስራቅ ጫፏ ደግሞ ሶማሊያ 48 ዲግሪ ኢስት ሎንጊቲዩድ
ሎንጊቲዩድ ከኖርዝ ፖል ወደ ሳውስ ፖል የሚዘረጋ የሀሳብ መስመር ነው ማለት ነው። ኤንድ 3 ዲግሪ ኖርዝ ቱ 12 ዲግሪ ኖርዝ ላቲቲዩድስ ላቲቲዩድስ ከምዕራብ ወደ ምስራቅ የሚዘረጉ የሀሳብ መስመሮች ናቸው ማለት ነው። እና ወደ ኪሎ ሜትር ብንለውጠው ከምዕራብ ወደ ምስራቅ 15 ዲግሪ ነው። 15ን በ111 ስናባዛው የኪሎ ሜትሩን ማግኘት እንችላለን ማለት ነው። 1 ዲግሪ ስንት ነው? 111 ኪሎ ሜትር ነው ማለት ነው። እዚህ ጋር ደግሞ 9 ዲግሪ ነው። 9ን በ11 ስናባዛ 999 ስትሬት ላይን መስመር ማለት ነው። የመኪና መስመር ሳይሆን ስትሬት ላይን ማለት ነው። ሲቹዌሽን ስንል ኢዝ ኤ ሎኬሽን ኦፍ ኤ ፕሌስ ኢን ሪሌሽን ቱ ፊዚካል ኦር ማንሜድ ፊቸርስ ኢን ሪሌሽን ቱ ፊዚካል ኦር ማንሜድ ፊቸር ማንሜድ ፊቸር ሜይ ቢ ሮድስ መንገድ ባውንደሪ አሁን ለምሳሌ ማንሜድ ፊቸር ነው። ሪቨርስ፣ ሌክስ፣ ኦሽንስ፣ ማውንቴንስ እነኚህ ደግሞ ፊዚካል ፊቸርስ ተፈጥሯዊ ነገሮች ኦር ሪላቲቭ ሎኬሽን። ሁለተኛው የማፕ ጥቅም ዲስታንስ ነው። ዲስታንስ ያሳያል ማለት ነው፣ ከአንድ ቦታ ወደ አንድ ቦታ። ማፕስ ሄልፕ ሜዥር ዘ ዲስታንስ ቢትዊን ቱ ፕሌስስ ዩዚንግ ስኬል ፎር ኤግዛምፕል ዲስታንስ ፍሮም አዲስ ቱ ባህር ዳር እንላለን። ዋት ኢዝ ዘ ግራውንድ ዲስታንስ ቢትዊን ፖይንት ኤ ኤንድ ቢ ኢፍ ማፕ ዲስታንስ ኢዝ 15 ሴንቲሜትር ኤንድ ስኬል ኦፍ ዘ ማፕ ኢዝ 1/250,000 የሚል ስኬሉ ካለ እና ማፕ ላይ ያለው የሴንቲሜትር ርዝማኔ ካለ በሁለቱ መካከል ዊ ካን ጌት ኢት ኢዚሊ ማለት ነው። 250 ሺህ ማለት እንግዲህ 1 ሴንቲሜትር 100 ሺህ ሴንቲሜትር 1 ኪሎ ሜትር ስለሆነ 2.5 ኪሎ ሜትር አድርገን በስኬል ለውጠን አስቀምጠን 1 ሴንቲሜትር 2.5 ኪሎ ሜትር ከሆነ 15 ሴንቲሜትር ስንት ይመጣል? 37.5 ኪሎ ሜትር ማለት ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ኦቨር ግራውንድ ዲስታንስ በሚለው ፎርሙላ መስራት እንችላለን እና ለወደፊቱም መጣበታለን። ይሄ ብዙም እንትን አይደለም፣ ወደፊቱ ኢን ዲቴይል ስለምናይ ማለት ነው። ሶስተኛው ኤሪያ ነው፣ ስፋትን ያሳየናል ማለት ነው። የአንድን አካባቢ ስፋት ኦን ማፕስ ዊ ካን ጌት ኤሪያ ኦፍ ኤ ፕሌስ ኦር ሳይዝ ኦፍ ኤ ፕሌስ፣ ቶታል ላንድ ኤሪያ ኦፍ ኢትዮጵያ፣ ቶታል ላንድ ኤሪያ ኦፍ ሪቨርስ ኦር ኦሽንስ ኦር ሌክስ እዛ። አራተኛው ዳይሬክሽን ነው፣ አቅጣጫ እናገኛለን ማለት ነው። አንድ ቦታ ከሌላው ጋር ሲነጻጸር የሚገኝበት አቅጣጫ ከካርታ ላይ እናገኛለን ማለት ነው። ካርታው ግን ኖርዚንግ ሊኖረው ይገባል። ኖርዚንግ አቅጣጫ ወዴት እንደሆነ ሊያሳየን ይገባል ማለት ነው። ዳይሬክሽን ማፕስ ኢነብል አይደንቲፋይንግ ዳይሬክሽን ኦፍ ዋን ፕሌስ ፍሮም አናዘር ማለት ነው። ዋት ኢዝ ዘ ዳይሬክሽን ኦፍ ኤ ፍሮም ቢ ይባላል። ስለዚህ ቢ ላይ መስመሩን እናሰምርና ከኖርዝ ዳይሬክሽን ጋር ፓራላል የሆነውን እንመጣበታለን። ይሄ ዲቴይል ግን ማፕ አራት ጥቅሞችን አለው ማለት ነው። ሎኬሽን፣ ዲስታንስ፣ ኤሪያ ኤንድ ዳይሬክሽን። እነኚህን አራቱን ነገሮች ካልነገረን ካርታ አይደለም ማለት ነው፣ ፒክቸር ነው ወይ ስዕል ነው ማለት ነው። ዝም ብሎ ተራ ስዕል የተሳለ ነው እንጂ እነኚህ አራቱን ነገሮች የሌለው ካርታ አይባልም ማለት ነው። ታይፕስ ኦፍ ማፕስ ቤዝድ ኦን ፐርፐስ፣ ሁለት አይነት ታይፕስ አሉ ማለት ነው። ለምን ዓላማ ካርታውን እንደሰራን ማለት ነው። ለምን ዓላማ ካርታውን እንደሰራን ለሁለት ይከፈላል። ፊዚካል ዩዝ ቱ ሾው ናቹራል ፊቸርስ ኦን እርዝ፣ ተፈጥሯዊ ነገሮችን መሬት ላይ ያሉ ተፈጥሯዊ ነገሮችን ልናሳይበት፣ ፓርኮችን ለማሳይ፣ ወንዞችን ለማሳየት፣ ማውንቴንስ ሌክስ ለማሳየት፣ ዴዘርትስ ለማሳየት፣ ዲፍረንት ኢንቫይሮንመንት ለማሳየት የምንጠቀም ከሆነ ፊዚካል ማፕ ይባላል። ፖለቲካል ማፕ ደግሞ ዩዝድ ቱ ሾው ማንሜድ ፊቸርስ ማለት ሰው ሰራሽ የሆኑ ነገሮችን፣ ባውንደሪ ሊሆን ይችላል፣ ሴትልመንት፣ ስታብሊሽመንት ላይክ ሆስፒታልስ፣ ቸርችስ፣ ሞስክስ ኢን ዘ ላይክ እነኚህን የምናሳይበት ከሆነ ምንድነው ፖለቲካል ማፕ ማለት ሰው ሰራሽ የሆነ ነገር።
ሌላው ስኬልን መሰረት በማድረግ በሶስት ይከፈላል። ላርጅ ስኬል፣ ሚዲየም ስኬል እና ስሞል ስኬል። ላርጅ ስኬል የሚባለው ከአንድ 50,000 እና ከዛ በላይ አንድ 10,000፣ አንድ 5,000፣ አንድ 2,000 እንደዚህ ከሆኑ ለምሳሌ ቤት ካርታ አንድ ለ500 ሊሆን ይችላል፣ አንድ ለ300 ሊሆን ይችላል። እንደ ወረቀቱ ስፋት 1 ሴንቲሜትር ካርታ ላይ 200 ሴንቲሜትር ወይም 2 ሜትር መሬት ላይ ይወክላል ተብሎ ማስቀመጥ ይቻላል። ይሄ ላርጅ ስኬል ማፕ ይባላል። ካርታው ተለቅ ያለ ነው ማለት ነው። ብዙ ነገሮችን በውስጡ ማካተት እንችላለን። አድቫንቴጁ ላርጅ ስኬል ሲሆን ብዙ ነገሮችን ማካተት እንችላለን። ስሞል ስኬል ሲሆን ደግሞ ጥቂት ነገሮችን ነው ካርታ ውስጥ የምናካትተው፣ ምክንያቱም ቦታ አይበቃንም። ሚዲየም ስኬል ማለት መሬት ላይ ከ50,000 እስከ 250,000 ሬሽዮ ከሆነ ማለት ነው ሚዲየም ስኬል ይባላል። ስሞል ስኬል ደግሞ አንድ 250,000 ኦር ሌስ፣ አንድ 300,000፣ አንድ 400,000። ይህን ቁጥር በፍራክሽን ብታዩት አንድ 50,000 ብለን 1/50,000 አድርገን ስናየው which one is greater የሚለውን ያሳየናል። ያለዚህ እንዲሁ ስናየው ላርጅ ስኬል የሚመስለው ባለ 250,000 ነው። ብዙ ልጆች በዚህ ይተሳሳታሉ። ስለዚህ ጥንቃቄ ያስፈልጋል። ሚዲየም ስኬል፣ ላርጅ ስኬል፣ ስሞል ስኬል። ስኬል ላይ በመመስረት በሶስት ይከፈላል ማለት ነው። እንመጣበታለን ዲቴይል ስንማር። አራተኛው ቤዚክ ኮምፖነንትስ ኦፍ ማፕ። ቤዚክ ኮምፖነንትስ ኦፍ ማፕ አንድ ካርታ የቤትም ካርታ የሚሆን የዓለም ካርታ እነኚህን ነገሮች አጠቃሎ መያዝ አለበት ማለት ነው። አጠቃሎ መያዝ አለበት። 7 ነገሮችን አጠቃሎ መያዝ አለበት። አንደኛው ታይትል ነው፣ ርዕስ ሊኖር ይገባል ማለት ነው። ታይትል ሊኖረው ይገባል። ኤቭሪ ማፕ ኒድስ ቱ ሾው ዋት ኤንድ ዌር አባውት ኦፍ ዘ ማፕ ማለት ነው። ማፑ ስለምንድን ነው? የምን ቦታ ነው የሚያሳይ? ለምሳሌ ሪቨርስ ኦፍ ኢትዮጵያ ሊሆን ይችላል ማለት ነው። ዋቱ ሪቨርስ ነው፣ ኢትዮጵያ ደግሞ ዌሩ ነው ማለት ነው። ሪቨርስ ኢትዮጵያ፣ ማውንቴንስ ኦፍ ኢትዮጵያ፣ ሰትልመንት ኢን ኢትዮጵያ ሊሆን ይችላል። ፖፑሌሽን ዲስትሪቢዩሽን ኢን ኢትዮጵያ ሊሆን ይችላል። እና ታይትል ሊኖረው ይገባል። ስኬል ደግሞ ግዴታ ነው። በምን ያህል መጠን ወረቀቱ እንዳነሰ ካርታው ማስቀመጥ አለበት ማለት ነው። በምን ያህል መጠን መሬቱ እንዳነሰ አንሶ ወረቀት ላይ እንደቀረበ ስኬል መኖር አለበት። አቅጣጫ ሊኖረው ይገባል። አንድ ካርታ ሰሜናዊ አቅጣጫው በየት በኩል እንደሆነ ማሳየት አለበት። የካርታው ሰሜናዊ አቅጣጫ ዳይሬክሽን ማፕስ መስት ሾው ዘ ኖርዝ ኦሪየንቴሽን ኦፍ ኤ ማፕ ኢን አን አሮ ዩዥዋሊ አት ዘ ቶፕ ኦፍ ዘ ማፕ። የትም ቦታ ማስቀመጥ ይቻላል፣ ግን እናንተ ፈተና ላይ ሲሆን መፈለግ ነው። ሁሉም ቦታ ሊደብቁት ይችላል። ካርታ ውስጥ ይደብቁታል፣ ጥግ ላይ ይደብቁታል። የኛ ሀገር ፈተና እንደዚህ የማሳጣት ፈተናም አንዳንዴ ሊሆን ይችላል። ስለዚህ መፈለግ ይገባችኋል ማለት ነው። ዳይሬክሽኑን ካላገኛችሁ ዩ ካን ኖት ዱ ኢት ፓርቲኩላርሊ ምንም መስራት አልችሉም፣ ዳይሬክሽን መስራት አትችሉም ማለት ነው፣ ኖርዚንጉ ካልተገኘ። አራተኛው ግሪድ ሪፈረንስ ሊኖረው ይገባል ማለት ነው። ላይንስ ኦፍ ላቲቲዩድስ ኤንድ ሎንጊቲዩድስ መኖር አለበት ማለት ነው። ኢስቲንግ እና ኖርዚንጉ ካርታው ላይ መቀመጥ አለበት። የዛን ጊዜ ነው ካርታ የሚባለው። ኤኒ ማፕ ኒድ ቱ ሃቭ ኤ ኮኦርዲኔት ሲስተም ኦፍ ላቲቲዩድ ኤንድ ሎንጊቲዩድስ። ኮኦርዲኔት ሲስተም ኦፍ ላቲቲዩድስ ኤንድ ሎንጊቲዩድስ ሊኖረው ይገባል። አምስተኛ ሌጀንድ ነው ወይንም ኪ። የተለያዩ ሲምቦልስ ሳይንስ ከተጠቀም we have to show the meaning of that sign። ትሪያንግል ካስቀመጥ ትሪያንግል ማውንቴን ነው ብለን ማስቀመጥ አለብን ማለት ነው። ጥቁር መስመር ካስቀመጥን ብዙ ጊዜ የመኪና መንገዶች በጥቁር መስመር ነው የሚሰመሩት። ስለዚህ ጥቁር መስመር ካለ ሮድ፣ ሰማያዊ ከሆነ ሪቨር፣ ናሽናል ባውንደሪ ከሆነ በቀይ መስመር ሊሆን ይችላል። ናሽናል ባውንደሪ አድርገን ሞስክ ከሆነ ጨረቃና ኮከብ፣ ቸርች ከሆነ መስቀል፣ ስኩል ከሆነ ባንዲራ፣ እንደዚህ አይነት ነገሮች
ሚኒንጋቸው መቀመጥ አለበት። ሌጀንድ ኦር ኪ ይባላል። ዴት ኦር ይር ኦፍ ፓብሊኬሽን ያስፈልጋል። ምክንያቱም ብዙ ጊዜ ጂኦግራፊካል ዳታ ኤክስፓየር ያደርጋል፣ ጊዜ ያልፍበታል ማለት ሲንስ ኢንፎርሜሽን ኢን ማፕስ አር ታይም ባውንድድ ጊዜ ሊያልፍባቸው ስለሚችል፣ ምክንያቱም ድንበርም ሊቀየር ይችላል። በተለይ ስርጭት ብዛት ምናምንን በተመለከተ የሚሰሩ ካርታዎች ፖለቲካል ማፕስ በተለይ ዴት ኦፍ ፓብሊኬሽን ሊኖራቸው ይገባል። ዘ ይር ኦፍ ፓብሊኬሽን ኒድድ ቱ ቢ ስቴትድ ይላል። ነምበር 7 ኢን ዘ ላስት ኤንድ ኢምፖርታንት ማለት ፕሌስ ኦፍ ፓብሊኬሽን። ሰባተኛው ፕሌስ ኦፍ ፓብሊኬሽን ኤንድ ፓብሊሸር ራሱ መኖር አለበት። ለተጠያቂነት ማለት ነው። ቢሳሳት በችግር ቢፈጥር ለተጠያቂነት ፓብሊሸሩ ስሙ መኖር አለበት። አካውንታቢሊቲ በጣም አስፈላጊ ነው ማለት ነው። ለምንሰራው ነገር ሁሉ ኃላፊነት የመውሰድ እንትን ነው ይሄ ፓብሊሸሩን የመጥቀስ ግዴታ እና እነኚህ ጥያቄዎች ናቸው። በማስታወሻቸው ላይ ገልብጣችሁ ኮሜንት ላይ መልሱን እንድሰጡኝ። ዋት ታይፕ ኦፍ ማፕ ኢዝ ኢት ኢፍ ሾውስ ደንሲቲ ኦፍ ፖፑሌሽን ኢን ኢትዮጵያ። ደንሲቲ ኦፍ ፖፑሌሽን ካሳየ ፊዚካል ነው ወይስ ፖለቲካል ማፕ ነው? እቺን ብቻ ማስቀመጥ ነው። ዋት ኢዝ ዘ ስኬል ኦፍ ኤ ማፕ ኢን ኤ ሪፕሬዘንታቲቭ ፍራክሽን ኢፍ ግራውንድ ዲስታንስ 200 ኪሎ ሜትርስ ኤንድ ሬዲዩስድ ማፕ ዲስታንስ 5 ሴንቲሜትር። ስኬሉ ምንድን ነው? አስቀምጡልኝና ከመለሱ ተማሪዎች ሁለቱ በዕጣ የ50 ብር ቻርጅ ይደረግላቸዋል ማለት ነው። በተረፈ ማንኛውንም ጥያቄ ጠይቁኝ፣ ሰብስቤ መጨረሻ ላይ በሳምንት አንድ ቀን የጥያቄዎቻቸው መልስ እናደርጋለን። እንግዲህ ባካችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ኮሜንት ማበረታቻዬ ነው፣ እኔም ክፍያዬ ነው ማለት ነው። በተረፈ ቸር ሰንብቱልኝ። አመሰግናለሁ።